ልዩነት የለም እኛ ጋር አንድነት ዩኒቲ አንድ ሰው ተነካ ሲባል ይኸው ኦነግ ከጫካ ብልጽግና ከቤተ መንግስት ማሜ ከአዲስ አበባ ዳለቻ ከቂያማ ጂጂ ከጀርመን አንድ ነን እንድታውቅ እንፈልጋለን ወቀን ከሀገር ከጀርመን ከጫካ ከቤተ መንግስት ሁሉም ነው የሚነሳብህ ሽንታም የሽንታም ልጅ ባለፈው ያየሁት ለንጮለታ ነው ያያችሁታል ለንጮለታ ይሄ መንግስት የመን መንግስት ነው የኦሮሞ መንግስት ነው ብሎ ነው የተናገረው የምን ለንጮለታ ነው ዲፊን ኦሮሞ ህዝብ ነው ያለ ምልክ እኮ ስለዚህ ባንዲራ ቆጣ ሙቶ ደታርኮ ከጣሊያን ጋር አንተ ደነዝ ምንድነው ያልከው ምኒልክ ለዚህ ባንዲራ ሙቷል አጤ ቴዎድሮስ ለዚህ ባንዲራ ሙቷል ለምን የኢትዮጵያ ህዝብ ዲፊን ለዚህ ባንዲራ አይቀበልም አይጠጣም ያንተ ድንቁርና እኮ እስከ ጥግ ነው ሞጣ ያንተ ደግሞ የባሴ ነው ያንተ ደግሞ እና አብይ አህመድ እንደ አጤ ቴዎድሮስ ጥይት ይጠጣል ወይ ብለህ ትጠይቃለህ ራሴ ጠይቄ ደግሞ ራሴ አይጠጣም አንድ ነገር ልንገርህ አብይ አህመድ አይጠጣም አብይ አህመድ ጥይት የሚጠጣበት ምክንያት ምንም የለውም ስራውን እየሰራ ነው እናንተ ስለጨዋችሁት የሚፈጠር ነገርም የለም እናንተ ስለው ስላላችሁ ይሄንን ባንዲራ ህዝቡ ላይ መጫን አትችሉም የኢትዮጵያ ህዝብ ብሔርና ብሔረሰብ አይፈልግም ይሄንን ባንዲራ ከአማራ ክልል ውጪ በስተቀር እዛ ደግሞ ማድረግም ትችላላችሁ ሌላ ወደ ፍንፍኔ ስትመጡ ደግሞ በፋንት እንደውም በካልስ በዚህ ደረጃ ማድረግ ትችላላችሁ እና አንድ በጣም የሚገርመኝ ደግሞ ልክ የናንተ ተመልካች እንዳንተ ያንዶንቆሮ ነው ያንተም ተመልካቾችም ልክ ትንሽ በዛ ሲሉ አብይ አህመድ ጋር ሼር አድርጉልኝ ዶንቆሮ አብይ አህመድ አንተን ዶንቆርና ላዳምጥ ነው ይመጣ አብይ እኮ ስራውን እየሰራ ነው ለዛ በጨውት አይደለም ነገሮች እንትን የሚሉት እነሱ የሚሰሩትን እየሰሩ ነው ብቻውም እናንተ ጊፍት መለቃቀም ነው የሚገርመኝ ደግሞ እንደዚህም ጮው እንኳን ሰው ጊፍት አይሰጥም የሚገርመኝ እሱ ነው በጣም የሚያሳዝነኝ ለዛ ትጃጃል ሌሊ ፈልጋለሁ ጄል